ሰላም ጤና ይስጥልኝ እንደምናላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ከምንጊዜውም ለየት ያለና የሚጣፍጥ የፉል አሰራርን ይዤላችሁ ቀርቤያለሁ። እስከመጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሐሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር እንግዲህ እንደ ሁሉ ጊዜው በባቄላ ሳይሆን በቦሎቄ ወይም በአባጮማ በሚባለው የእህል አይነት ነው ዛሬ ፉሉን እየሰራሁ የማሳያችሁ። አባጮማውን አፈር ጠጠር እንዳይኖረው ለቅመን ካዘጋጀን በኋላ በቀዝቃዛ ውሃ እናጥብና ለአንድ ሌሊት የሚሆን ዘፍዝፈን እናሳድረዋለን። እንግዲህ መዘፍዘፋችን የሚረዳን አንደኛው ቶሎ እንዲበስልልን ያደርጋል። ሁለተኛው ሆዳችን ውስጥ ተመግበነው ጋዝ እንዳይፈጠር እንደዚህ ዘፍዝፋችሁ ጠዋት ላይ ይህን ይመስላል ሙልት ነው የሚለው። ከዛ በኋላ ዘፍዝፈን ያሳደርንበትን ውሃ ከደፋን በኋላ በሌላ ውሃ ደግሞ አጥበን እንቀቅለዋለን ማለት ነው። በጣም ቀላልና የሚጣፍጥ ነው። እንግዲህ ሁላችንም የምናውቀው በባቄላ በድፍን ባቄላና በክክ ነው ፉልን። እንደዚህ ደግሞ ሞክሩት፣ በጣም ነው የሚጣፍጠው በአባጮማ ማለት ነው ወይም በቦሎቄ። እንደምትመለከቱት እንግዲህ ዘፍዝፌ ያሳደርኩበትን ውሃ ደፍቼ እንደገና በሌላ ውሃ እንደዚህ አጥቤ ካዘጋጀሁት በኋላ በደንብ እስኪበስልልን ድረስ እንቀቅለዋለን። ብዙ ጊዜ አይወስድም። ከዘፈዘፋችሁት ለአንድ ሌሊት ዘፍዝፋችሁ ካሳደራችሁት ቶሎ ነው የሚበስለው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብ አድርጉ። እንደምትመለከቱት እንደዚህ አድርጌ መቀቀያ ድስት ውስጥ ካደረኩ በኋላ ትንሽ ውሃ በርከት ያለ ውሃ ጨምረን ከዛ እንቀቅለዋለን። ጊዜ አይወስድም፣ ቶሎ ነው የሚበስለው። ቶሎ የሚበስል የእህል አይነት ነው እንደዚህ ከዘፈዘፋችሁት ማለት ነው። ከዛ እንግዲህ በደንብ እኔ ቪዲዮን ቆርጬዋለሁ። ሲበስል ይኸው ላሳያችሁ ነው። አንዷን ፍሬ እናወጣና ሙክክ እስከሚል ድረስ አይደለም የማበስለው። እንደምትመለከቱት እንደዚህ ጫን ስትሉት እንደዚህ እስከሚሆን ድረስ እናበስለዋለን። ከዚያ በመቀጠል አጠንፍፌ እንደዚህ አጥልዬ ሌላ እቃ ውስጥ እናደርግና በጠርሙስ ሊሆን ይችላል፣ በሹካ ሊሆን ይችላል፣ ዳጥ ዳጥ አድርገን ነው የምናዘጋጀው ማለት ነው። በቅድሚያ እናጠለዋለን። ከዛ እኔ እዚህ ትንሽዬ ሙቀጫ አለችኝ፣ በዛ የቅመም ማዘጋጅባት ናት። በጠርሙስ ሊሆን ይችላል፣ በሹካ መሆንም ይችላል። ያው በትንሹ ነው እንጂ በጣም አይደለም። እንደዚህ ጭፍልቅ የምናደርገው የምንዳምጠው ይበቃዋል። ከዚህ በላይ አልፈጨውም ማለት ነው። ከዛ መጥበሻ እንጥድና ዘይት የተወሰነ ዘይት እናደርጋለን። ደቆ የተከተፈ ቀይ ሽንኩርት አለኝ። ሽንኩርቱን አድርጌ ሽንኩርቱ ቀላ እስከሚልልን ድረስ በደንብ አድርገን እናቁላለዋለን። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ቪዲዮ ለሌሎች እየደረሰልኝ አይደለም ሰሞኑን የሚፖስተው ቪዲዮ። ስለዚህ የእናንተ እገዛ ያስፈልገኛልና ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሽንኩርቱ እንደዚህ ቀላ እስከሚል ድረስ በዘይቱ ጥብስ ካደረግነው በኋላ ከዚያ በትንሹ ለጣዕምም ለከለርም እንዲሆነን በርበሬ እንጨምራለን። እንደዚህ ትንሽ በርበሬ ጨምሬያለሁ። በርበሬውን ትንሽ አቁላለዋለሁ። ከዛ በርበሬውን በደንብ አድርጌ ካቁላላሁት በኋላ ነጭ ሽንኩርትና ዝንጅብል እየተፈጨ አለኝ፣ እሱን እጨምራለሁ። ይሄ ነጭ ሽንኩርትና ዝንጅብል ነው። ዝንጅብሉም የራሱ የሆነ ጥቅም አለው። እንግዲህ እንደዚህ አድርጌ ቅመሙን ጨምሬ በደንብ አድርጌ አቁላለዋለሁ። እሳቱን ቀንስ አድርጌ ማለት ነው። ላይክ እያደረጋችሁ ቪዲዮውን ተመልከቱ። ትንሽ እንደዚህ ካቁላላሁት በኋላ ቲማቲም የተፈጨ ቲማቲም አለኝ። ቲማቲም እጨምራለሁ ወይም የቲማቲም ድልህ መጠቀም ትችላላችሁ።
ቲማቲሙን ጨምሬ ደግሞ በደንብ ቁሌቱ ቆንጆ እስከሚሆንልኝ ድረስ ወፈር ያለ ቁሌት እስከሚሆንልኝ ድረስ እየከደነው አልፎ አልፎ እያማሰልኩት በደንብ አድርጌ ስጎውን እሰራለሁ ማለት ነው። በጣም ቀላል ነው። ማንኛችሁም ሰርታችሁ መጠቀም ትችላላችሁ። ከባቄላ እንደም ሁሉ ጊዜው ባቄላን ከመጠቀም እንደዚህ ደግሞ በቦሎቄ ሞክሩት። በጣም ነው የሚጣፍጠው። ፉልን በቦሎቄ ማለት ነው። ስጎ እንደዚህ ቆንጆ ሆኖ ከደረሰልኝ በኋላ እዚህ ጋር የምጠቀማቸው ቅመማ ቅመሞች ከሙን፣ ቁንዶ በርበሬ፣ የመጥበሻ ቅጠል የተፈጨ እና ቀራፋ እነዚህን ቅመማ ቅመሞች ጨምሬ ያለው ጨው በመጨረሻም ጨውን ጨምርና አንድ ላይ ቅመማ ቅመሞችን ደግሞ እናዋህዳለን። ቅመሞቹ የጨመርኩትን ላስታውሳችሁ፣ ቁንዶ በርበሬ፣ ከሙን፣ የመጥበሻ ቅጠልና ቀራፋ እነዚህን ተጠቅሜ ያለው በጣም በትንሹ ነው። በተለይ ቀራፋ እንዳይበዛባችሁ በትንሹ ነው የሚጨመረው። እንግዲህ እንደዚህ ቆንጆ አድርጌ ጨውን ቅመማ ቅመሙን አስተካክዬ ካዘጋጀሁት በኋላ ስጎውን የቀቀልኩትን አባ ጮማ ጨምረዋለሁ። እንደዚህ አድርገን ከስጎ ጋር ቆንጆ አድርገን መቀላቀል ነው። ያው ሁሉ ጊዜ እንደምንሰራው ያው አሰራሩ የተለየው ፉሉ የባቄላ ሳይሆን የቦሎቄ መሆኑ ነው እንጂ ልክ ፉል እንደምንሰራው መስራት ነው። በጣም ቀላልና የሚጣፍጥ አሰራርን እያሳየኋችሁ ነው። ቦሎቄውን ከስጎ ጋር በደንብ አድርገን እንቀላቅለዋለን። ያነሰው ጨው ካለ ቀምሰን አስተካክለን ቦሎቄያችንን ሰርተን ፉሉን እንጨርሳለን ማለት ነው። ከዚያ ሌሎቹን ግብአቶች ደግሞ አሳያችኋለሁ። ማቅረቢያዬ እኔ እዚህ ላይ ሳህን ላይ ነው እያቀረብኩ የማሳያችሁ፣ ግን የራሱ የሆነ የፉል ማቅረቢያ ያለው ትንሽዬ መጥበሻ አይነት እሷ ካለቻችሁ መጠቀም ትችላላችሁ። እኔ ለዛሬ እንደዚህ እያዘጋጀሁ አሳያችኋለሁ። እዚህ ጋር ደቆ የተከተፈ ቀይ ሽንኩርት ከላይ አድርግበታለሁ፣ ፉሉን ከታች አድርጌ ማለት ነው። ከዚያ በመቀጠል ቃሪያ፣ ደቆ የተከተፈ ቃሪያ አለኝ፣ እሱንም አድርጋለሁ። እነዚህ ከላይ የምንጨምራቸውን ግብአቶች ግን ጨው መጨመር አለብን። ቲማቲም ነው ይሄኛው፣ አለማድረግ ትችላላችሁ። እኔ በለጠ ከለሩም ጣዕሙ ቆንጆ እንዲሆንልኝ ቲማቲም አድርጌ ያለው። ይሄኛው ደግሞ አቮካዶ ነው፣ አቮካዶ አድርጌ ያለው። ከዛ በመቀጠል እንቁላል፣ የተቀቀለ እንቁላል ተቀቅሎ እንደዚህ የተከተፈ እንቁላል አለኝ። እንደዚህ አድርጌ አዘጋጀዋለሁ። ሌላው እንቁላል የማትፈልጉ ከሆነ እርጎ መጠቀም ትችላላችሁ። አቮካዶን መተው ትችላላችሁ፣ እንደ ፍላጎታችሁ ነው። ሌላው ፉል የምንበላው በዳቦ ወይም በቂጣ ቢሆን በጣም ይጣፍጣል የበለጠ። እዚህ ጋር ዳቦ አለኝ እኔ። እንደዚህ አድርጌ እንግዲህ በጣም ቆንጆ አድርጌ አዘጋጅቼ ጨርሻለሁ። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ቀምሼ ደግሞ በጣም ቆንጆ እንደሆነ እነግራችኋለሁ። በጣም ነው የሚጣፍጠው። እውነት ለመናገር ሰርታችሁ ሞክሩት። ስለተከታተላችሁኝና ስለምትሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ